ነገራችሁ ይሰብራል። ድንገት የሚሰበር ነገር አለ። ከላይና ከላች ላይ ድንገት የሚሰበር ነገር አለ። አንተ አሁን ቁጭ ያልክበት የቀበሩበት ያስቀበሩበት አንተም የገባበት ስፍራ የምትቀርበት ቦታ ሳይሆን ጊዜ የምትወጣበት ጊዜ የምትወጣበት ጊዜሽ የምትወጥበት ጊዜ የምትነሳ ትውልድ ስላለ የገባበት ቦታ ነው እንጂ የምትቀርበት ቦታ አይደለም። እንዲህ ብዬ እንጃገራለሁ። የአሁኑ ስፍራ ትውልድ ይዘህ ትነሳለህ። አሜን አሜን አሜን። ቃል በቃል የሚሆን ነው መጽሐፍ ቅዱስ። ብዙ ሙታን ተነሱ ማለት ከጥንት የሞቱ የተቀበሩ እዛ የከረሙ የቆዩ አለት ሲሰነጣጠቅ ድንጋይ ሲንከባለል የተነሳው ሞት አሸንፎ የተነሳ ነው። ሞት ያሸነፈውን በሙሉ ብድግ አድርጎ ይዞ ወጣ። መልእክት እናገራለሁ። ሌላዎች በቀሩበት እንዳትከሰሩ እግዚአብሔር የሆነ ኃይል ያሳ ማነሳው ትውልድ በእኔ የሚነሳ ትውልድ አለ። ነጮች ይነሳሉ፣ ጠቅሎች ይነሳሉ። በትንሣኤው ስነሳ አይደለም ብቻዬ ሀገር ትነሳሉ። እናንተ ሲል ወንድ ጀግና ወታደር የመሰለ ይሳጋ ወርቋል። አቤት ወታደር የሚመስል ወታደር ወርቋል። ወታደር ወርቆ ባለበት እናንተ ሲል ስፔሲፊክ እነሱን የሚመለከት ፎካስ የሚያደርግ ጉዳይ የዛስን እናንተስ የምትሹን አቋም ነው ይልና እርሱ በዚህ የለው ተነስቷል። ምን ማረጋገጫ ንስ ብሎ ሰዎች ሲንቀሳቀሱ አገኛቸው። ኢየሱስ ተገናኙት። በተገናኙበት ጊዜ ሄዳችኋል እዛ ላሉት መስክሩላቸው። በጣም ቅዱስ ነገር እንደ ነው አፌ በጠላቶች ፊት ለፊት ተከፈተ ነው። የሆነ ሰው አንደበት ዘንድሮ ይከፈታል። የሆነ ሰው ቃላቶች ዘንድሮ ከተማ ይሰማል። መንገድ አልሰማ ያለው ሰው ከተማይቷ ልትሰማ ትዘጋታለች። ወይኔሉቃስ ከተማይቷ ቶሎ ይሰጣል ሊሰማ። መንገድ እምቢ ያለው ሰውየው፣ ከተማ እምቢ ያለው ሰውየው፣ አካባቢ ያሳደዱ ሰውየው፣ ቤተሰብ አይራራም ያሉ ሰውየው ነገሥታቶች ሊሰሙ አገር ምድር ሊሰማ ወንድ ሴት ሊሰማ ጥቁር ነጭ ሊሰማ ጊዜው ነው።